ዛሬ በሰንበት ትምህርት ቤታችን መርሃ ግብር አለ። እስኪ ምን እንደሆነ ገብተን እንጠይቀታለን። እሱን ጠይቃለን ውስጥ እዚህ ጋር የመርሃ ግብሩ አዘጋጅ ይገኛል። እስቲ ዛሬ መርሃ ግብሩ ምንድነው? እስኪ ትንሽ በለን። የጌታችን መድኃኒታችን የኢየሱስ ክርስቶስ ሰው የሆነበትን በሰንበት ትምህርት ቤታችን የአንድነት ዝክር እያከበርን ነው። በመርሃ ግብሩ ላይ ምን አለ? እስኪ በመርሃ ግብሩ ላይ ጸሎቶች ይኖራሉ፣ ማህረና አለ፣ እንዲሁም ድርሳነ ሜላድ አለ፣ ትምህርተ ወንጌል አለን፣ ዝማሬ አለን ማለት ነው። ለቀጣይ ወር ሁላችሁ እንዳትቀሩ። እናመሰግናለን በጣም። አዳራሻችን ይህንን ይመስላል። አሁን ደግሞ ውስጥ እዛ ከሚያስተካክሉ አለን። እስኪ ሄደን እንጠይቃቸው ምን እያደረጉ እንደሆነ። እስቲ ምን እያደረጉ እንደሆነ ፕሮጀክተር አብርተዋል። ለምን ምክንያት እንደሆነ እስኪ እንገሩን። የሚመጡት አባላት ማህርና ጸሎት ስለሚኖር ከዚህ እያዩ እንትን እንዲሉ ነው። ማህርና ጸሎት ይኖራል ማለት ነው። እናመሰግናለን። መርሃ ግብሩን ትንሽ በለልን እስኪ። መርሃ ግብሩ የ2018 ሶስተኛው የባለ ወልድ መርሃ ግብር ነው። ያው ጥሩና ብዙ ሰው የሚታደብበት መርሃ ግብር ነው ብለን እንጠብቃለን። እግዚአብሔር ይርዳል። እናመሰግናለን። እሺ እንግዲህ ይሄ መርሃ ግብር እንዲህ እያለ ዝግጅቱን ይሄዳል ማለት ነው። በቀጣይ ወር ታህሳስ 29 እናንተም አይቀርም ሁለተኛ ዓመቱን ያከብራል ማለት ነው። እንዳትቀሩ።